ቤተሰቦቻችን በጣም ነው የወደዷቸው። እስኪ ሙያዋን ንገረን እስኪ መተናኮሉን ተወውና እስኪ ሙያዋን እንዴት ነው የምትወድላት ምግብ ምንድነው? ሰላም ሰላም የጉንሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተ ሰላምና ጤና ያድልልን በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ ሰሞኑን በለቀኩት ቪዲዮ በጣም ደስተኛ ሆናችኋል እና ይበልጥ ደግሞ ትናንትና የለቀኳቸው ፍቅረኛሞች በጣም ወዳችኋቸዋል። እንደጠበቅነው አይደለም ከምነግራችሁ በላይ ብዙዎቻችሁ ሸር ስታደርጉ ነበር የነሱን ቪዲዮና እና ቀጣይ እያላችሁ ነበር። ልጆቹን ስለወደዳችኋቸው በድጋሚ ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን እና ቤተሰቦቼ አሁን ልጆቹን አገናኛችኋለሁ ማለት ነው። ስለዚህ ቤተሰቦቼ እስኪ ሃይ አማርና ወርቅ እንዴት ናችሁ? ሰላም ናችሁ? አማን ነው። እንግዲህ ቤተሰቦቻችን ወዷችኋል። እስኪ ሰላም በሉና መልእክታችሁን ታስቀምጡላችኋላችሁ ማለት ነው። ሰላም የጉንሻ ቤተሰቦች እንደምን አላችሁ? ደህና ናችሁ? ሰላም ነው። ያው እንደምታዩት ነው በድጋሚ መተንላችኋል። ደህና ናችሁ? እንደምን ከረማችሁ? ወርቅ ሴት ሰላም የጉንሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያው እንግዲህ በለቀቅነው ቪዲዮ ደስተኛ እንደሆናችሁ ተስፋ ፍቅራችሁን በኮሜንት ስትገልጹልን አይተናል። ግን በእውነቱ እንደዚህ አልጠበቅንም ነበርና አልጠበቅንም እንደዚህ እና ያው ስለ ኮሜንታችሁ፣ ስለ አስተያየታችሁ፣ ስለሰጣችሁን ፍቅር ክብር በጣም ነው ከልብ የምናመሰግነው። ዛሬ አንዳንድ ነገር ልንላችሁ ተገኝተናል። እንቀጥላለን እና ቤተሰቦች በጣም እንደወደዳችኋቸው የህዝብ ፍቅርን አሳይታችኋቸዋል። አብዛኞቻችሁ ሸር ስታደርጉ ነበረ። በድጋሚ አንጥቼላችኋለሁ። እንግዲህ ወዳችኋቸዋል ማለት ነው። እስኪ አማረ እንዴት ናችሁ? እንዴት አያችሁት? የህዝቡን ፍቅር ሸር ሲያደርጉ ነበር፣ ብዙ አስተያየት ሲሰጡ ነበርና በዚህ አስተያየት ምን ተሰማችሁ? ሚዲያ በመውጣታችሁ በእውነት በጣም ደስ ያለ እንደዚህ አላሰብኩም ነበረ። በእውነት እንደዚህ በጣም እንትን የሚል ከሆነ ደስ ካልናችሁማ በጣም ልዩ ነገሮች ይዘን እንገኛለን። እና አማራ እንግዲህ እስኪ ጥያቄ ልጠይቅ ታዲያ። በሰሞኑ ፍቅራችሁ ምክንያት በጣም ብዙ ሰው ወዷችኋል። በጣም ጥልቅ ፍቅር እንዳላችሁ ነው የወደዷችሁና እስኪ አማራ ወርቅ ሴት የመጀመሪያ ናት ወይስ? ድምፅህን ጮክ አድርግ። የመጀመሪያ ናት። ወርቅ ሴት የመጀመሪያ ናት? አዎ የመጀመሪያ ናት። በጣም ደስ ይላል። እሺ ወርቅ ሴትስ አማራ መጀመሪያሽ ነው ወይስ? አዎ የመጀመሪያሽ ነው። እና እንዴት ነው አዳ ህይወት በጣም አሪፍ ነው። ያው የመጀመሪያ አይነት እሷን በቃ ሌላ ገና ህፃን ሳለን እኮ ነው የተጀናጀነው። ህፃን እያላችሁ? አዎ ህፃን ሳለን የተጀናጀነው ምናምን በቃ እሷም ወንድ አታውቅም፣ እኔም ሴት አላውቅም። እሺ በዛ አይነት የተገናኘነው። ያው እንደምታዩት በጣም አምሮባታል። ደግሞ ዛሬ አይነት እንዳበሯት። እስኪ ሚስትህን ማድነቅ ደስ ይልሃል አይደል እንዴ? በጣም እንጂ በጣም ደስ ይልሃል። በጣም በእውነት። ወርቅስ? እሺ ከሱ የምትወጅለት ነገር ምንድን ነው? ምኑን ነው? ምንም እጣላለት ነገር የለም። ሁሉ ነገሩን ትወጃለሽ እንዴ? አንተስ? በተመሳሳይ ምን በቃ እንደዛው ከንፋችኋን ሞድላ በቃ ታውቃላችሁ፣ ከንፋችኋን መብረር ነው የቀራችሁ ማለት ነው። ነው እንዴ? እንዴት ነው ህይወት? ትዳር ህይወት ሸጋ ነው እንደምታዩና ያ እንግዲህ አንዳንዴ የሚያበሳቀውና አንዳንዴም ደስ ይላል። እንደምታዩት ነው በቃ ትዳር ማለት ያው ደስ አንዳንዴም ደስ ይላል፣ አንዳንዴም ደግሞ እንዴ አይራና አባቶቻችን እኮ ቀስ በሉ እደጉ በክብር አግቡ ምናምን የሚሉና ያማረና የፈካ ህይወት እንዲኖረን ነው አይደለ? ስለዚህ አይዟችሁ፣ አትበስቁሉ፣ በርቱ። እናንተ ሁለታችሁ ተጋብታችሁ ወልዳችሁ ተፋቅራችሁ ለህዝብ ጥሩ ፍቅርን ማስተላለፍ ይጠበቅባችኋል ማለት ነው። እኛማ እንግዲህ ጀምረናል። እሺ እንግዲህ አማረ እንዴት ነው እንግዲህ እስኪ ሙያዋን ንገረን እስኪ መተናኮሉን ተወውና እስኪ ሙያዋን እንዴት ነው የምትወድላት ምግብ ምንድነው? ምግብ ሁሉ የሰራውን ወዳለው ሴትነቷ በጣም አሪፍ ነው። ሙያ አላት። በጣም ባለሙያ ናት። ዋው እሺ ደግሞ ያለ ለጧት አግፍ ብድርግ ስለሆነ ሞቅ አራቻለኝ እኔ በጣም ደስ የሚለኝ ስለዚህ ሴትነቷ ሙያ አላት ማለት ነው። በጣም በእውነት እኔ ራሱ ቀናው በእናንተ ፍቅር እብድ አልኩኝ። በጣም አረጋና መሰብል ያለኝ። እሺ ወርቅ ሴት እሱ ከወንድነቱ ምኑን ትወጅለታለሽ? ወንድነቱ ምናምን በቃ ሀሙያ ስነ ምግባሩ ሁሉ ከሚሰራቸው ስራዎች፣ ድርጊቶች ይህን ሰርቶ ሲገባ ያምረኛል ምናምን እስኪ እኔ የምወድለት ነገር
ቆፍጠን ማለት ቆፍጣና ነው። እሺ በቃ እኔ የምጠላለት ነገር የለም። የሚነሳ ነገር የለውም። እዚህ ልጥጥ አይደለም፣ ቆፍጠን ያለ ነው። ህግ የሚሰራው ስራ ምንድን ነው የሱ? እሱ ግብርና ነው። ግብርና ነው። እኛ ገበሬ ነን። እሺ ከዚህ ምን ያመርታል? ምሳሌ እስኪ ከሚያመርቱ ምርታማዎች እስኪ 3 ጥቀሽ። የሚያመርተው ጤፍ፣ እሺ እና ቦላ፣ ደምዩ ብዙ ነገር እኔ ያው ዝርዝር ያዝልቀው ገበሬ እስከሆነ ድረስ ማንኛውንም ምርታማዎች ያመርታል ማለት ነው። ዋው በጣም ደስ ይላል። እግዚአብሔርን ፍቅራችሁን ይቁጠርላችሁ፣ ፍቅራችሁን ከዚህም በላይ ያደርግላችሁ ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። ትናንትና ህዝቡ በጣም ወዷችኋል። ህዝቡ በወደዳችሁ እስኪ ለህዝቡ ምን መልእክት ታስተላልፋላችሁ? እነሱ በጣም ልዩ ፍቅርን ገልጸውላችኋል። እናንተ እስኪ ለነሱ ያላችሁን ፍቅር ግለጹላችሁ። እኛ እንግዲህ ለነሱ ያለን ፍቅር በጣም ጥልቅ ነው። የኔ እንደዚህ አልጠበቅናል። በእርግጥ ደግሞ ከጠበቅነው በላይ እንደዚህ ስናገኛቸው እንድናበረታታ ነው እና የተገኘነው በዚህ እንድትበረቱ ቻናል። አዎ እንድናበረታታ የጉንሻን ቤተሰብ ለማበረታታት ነው በዚህ ዩቲዩብ ቻናል የተገኘ ነው። ግን ደግሞ ለኛም ለሞራላችን የሚያስደስት በቃ የኔ ኑኑ እንድንመጣ ነው ያደረጉንና ወደ ቻናሉ ደግማችሁ እንድትመጡ ነው ያደረጉንና በዚህ አጋጣሚ በጣም ከልብ እናመሰግናለን የጉንሻ ቤተሰቦች። እሺ አማራስ እስኪ ለህዝቡ ያለህን ፍቅር ግለጽላቸው። እነሱ አሁን ከነሚስት ትናንትና በቃ ሸር ምናምን ነበረና በጣም ወዷችኋል። እኔ የምገልጽላችሁ በጣም ደስ ብላችሁኛል ከምንም በላይ ማለት ነው። በጣም የማመሰግነው እንደዚህ አልጠበቃችሁም ነበረ። ድጋሜ እንድትመጣ አደረጓችሁ። አዎ ድጋሜ እንድመጣ አድርጋችሁኛል። በድጋሜ አግኝታችሁኛል እዚህ። እስኪ እንግዲህ አማራ እስኪ ፍቅርህን ግለጽላት ሚስትህን። እንዴ እንዴ ነው ዳሽ እስኪ እኔ ሚስት እስኪ እንደምትወጣ አታምርም? በጣም ታምራለች። አዎ በጣም ታምራለች። እንደኔ ያለ ሚስት ያጋጥማችሁ ብያችኋለሁ። እውነት በእውነት እንደዚህ ያለ ሚስት አይገኝም። ጀመር እንዴ በጣም ነው ደስ የሚለው። እባክህ በእውነት አዎ በጣም ነው ደስ የሚለው። እሺ እንደ ግምጃ ያለች አይገኝም በእውነት። ኧረ ተው በጣም አሁን እንዴት ምን ማለት ነው? አሁን ይሄ እኛ ሴት አይደለንም ማለት ነው? ታላ እንደ ግምጃ አይገኝም። አንቺ ምን አስበሽ ነው? እሺ በጣም ከምታምረው እስኪ ይዋሊ ተመልከት። አሁን አንድ ወንድ መጥቶ በቃ እሷ የኔ ፍቅረኛ ናት ቢልህ ምን ትላለህ? አይለምኝ ወጋዋለሁ። እንደው እንጂ ቢል አይለም ወጋዋለሁ ያልኩሽ አንቺ ምን አስበሽ ነው? በሷ ድርድር የለም። ዝም ብሎ ከመውጋት ይልቅ መግባባት፣ በመነጋገር አታምንም ነው? ትዕግስት የለህም በሷ? አይ በሷ ድርድር የለኝም። ጭራሽ ትዕግስት የለህም? በሚስቴ የመጣ ነው። በስመ አብ እውነትም አብድሃል። ምክክር ምናምን ነገር አይረባም። መውጋት ነው ዝም ብለሽ በሷ የመጣ አንቺስ እንደው በሷ እንዴት ሴት መጣት አሁን በቃ ምጥት ብላ ወድሽኩት ባልሽን ብትልሽ ምን ትይዋለሽ? እኔ በተቻለኝ አቅም እነግራታለሁ፣ አስረዳታለሁ። እኔ እንደሆነ የግሌ እንደሆነ ያኔ ካልሰማች ደግሞ የምወስነውን እርምጃ እኔ ራሴ ወስዳለሁ። አይዋ እርምጃ ትወስጅባታለሽ። በእውነት በጣም ነው ደስ የምትሉት። ፍቅራችሁ እንዳይቀንስ ምን ማድረግ እንዳለባችሁ እስኪ አንዳንድ ነገር ተናገሩ። አሁን ፍቅራችሁ እንዳይቀንስ ምንድነው? እኔ እኮ አንዳንዴ ሳስበው ይገርመኛል። ፍቅራችሁ እኮ በዛ። ምንድነው ትርጉሙ? ፍቅራችሁ እንዳይቀንስ ብዙ ነገር እናደርገው ከምንም በላይ ማለት ነው። እሺ በጣም ብዙ ነገር ምሳሌ እንደዚህ ያዋደዳችሁ ያፋቀራችሁ ምክንያቱ ምንድነው? ክብብር። በጣም እንከባበራለን። አይዋ እንደማመጣለን። አዎ በጣም አይዋ ከቃሏ በጣም ከቃሌ በጣም እሺ እንሰማማለን። አይዋ ያ ነገራችን ነው። እንደምትመደመድ ምን ሊሆን ነው የምትለው ደግሞ? አንቺ ምን አስበሽ ነው እንዳልፈታሽ? ለምንድን ነው የምትፈታው? ራሴን ስለጠበቅኩ በጣም የሆነ አንተ እያልሽ ወጣው እያልሽ ነው እንዴ? ልትጣሉ ነው እንዴ? ምንድነው ነገራችሁ? አልተጣላንም። እኔ እኮ በቴን ከሱ ላይ ነው የማሳየው እንጂ ማንንም ምን ነው ለፈታሽ ነው እኮ ነው ያለሽ። አዎ የትመደመደ ነው ጀራ ቤተሰብ እስኪ ወጥረት ነው ምን በላት ነው ደግሞ እንደዚህ የምትለው? እንደሱ አንቺ ምንድነው እንደሱ እንደውም ደስ ሊልህ ነው የሚገባው። ቆይ አማራ ትቀናባታለህ እንዴ? በጣም መቀናው አይማስባች ነው እንዴ? በሷ ነው በጣም መቀናው ነው። እሺ ወርቅስ ትቀኝበታለሽ? መጥፎ ባህሪ ካላየሽበት። እሺ አንተስ? ውሸታም? ኧረ ይደብራል። መጥፎ ነገር መቼ ታውቂያለሽ እኮ ካላየሁ እኮ ቀናም በናቀኝብኝ እንጂ እቀናለሁ እና እንደሱ አትይኝ። መቅናቱን እቀናለሁ ግን ደግሞ ነገር ምን ያዘባረቀሽ? በአንተ እቀናለሁ አትይም። መዘባረቅ አይደለም መቅናቱን እኮ እቀናለሁ። አዎ ያ ተከራከሪ ዝም በይ።
ትመቻለች በጥፊያ ስም ታውቂያለሽ። መቼም ሴት ልጅ ተመታታ እኔ ጋር መቼም መዳፈር አለብሽ፣ ማክበር አለብሽ፣ ማክበር አለብሽ። ቤተሰብ እንደምትዋት ወጣው ያን ሰሞን ያው እስኪ እንደው ምን መክሩ ነገር ካለ በጣም እንትን እያለብኝ ነው በእውነት ምን ዳርጋት። እስኪ ቤተሰቦች አማራ እያላችሁ ያለው አሁን እስኪ ሚስቴ ወጣ እያለኝ ነው በጣም መቅመድመድ አብዝታለችና መከሩልኝ እኔ በሷ አቀናለሁ ነው የሚለውና ኮሜንታችሁን አስተያየታችሁን አስቀምጡላቸው። ኮሜንታችሁን የእያንዳንዳቸውን ያነባሉ ማለት ነው። አዎ አስተያየት ፈልጋለሁ፣ በደንብ ነው ፈልጋለሁ። እንግዲህ ቤተሰቦቻችን በጣም ነው የወደዷችሁ እንዴ አይልበን ነው እንዴ እና ቤተሰቦች በጣም ነው የወደዷችሁ ማለት ነው። ኧረ ስነ ስርዓት የለም አማረ እንዴ ራሳችሁ ወደዛ እንዴ ለሁሉም ነገር እኮ ሰዓት ጊዜ አለው። እስኪ አማራና ወርቅ ሴት እንደዚህ የህዝብ ፍቅር በማግኘታችሁ ምን አይነት ስሜት ተሰማችሁ? በጣም ደስ ይላል። በጣም ደስ ብሎናል ከምንም በላይ ማለት ነው። እንደዚህ አላሰብንም ነበር በእውነት። እንደዚህ አላሰባችሁም? ጭራሽ። እሺ ከጠበቅነው በላይ ነው። እንደዚህ አልጠበቅንም ነበር በእውነቱ። ስንቀርብ ያው አንቺን ጉንሻን ለማበረታታት ነው የተገኘነው እዚህ። የጉንሻ ቤተሰቦች በዚያው አጋጣሚ በጣም ነው የምንወዳችሁ፣ የምናከብራችሁ፣ እንወዳችኋለን እና ያው በቃ የነበረን ቆይታ በጣም እናመሰግናለን። ለሰጣችሁን ፍቅር አስተያየት ከልብ እናመሰግናለን። ያው ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በቀጣይ ቪዲዮ እንገናኝ እና ቤተሰቦች ልዩ ልዩ ቪዲዮ ይዘንላችሁ እንቀርባለን ማለት ነው። በእናንተ ትዕዛዝ ምክንያት ደግሜ ይዤላችሁ መጥቻለሁ። አሁንም በድጋሚ ፍቅራችሁ እንዳይቀንስ አበረታቱን። ሰብስክራይብ በማድረግ አበረታቱን። እንወዳችኋለን።